ቤት ጭቅጭቅ ሜዳ ጭቅጭቅ አሁንም እዚህ ጭቅጭቅ ምን አርጊ ነው የምትለኝ? ምንም አታረጊኛለሽ እኮ ግራው ገባኝ። ቢያንስ እዚህ ባህር ላይ ሰላም እናገኛለን ብዬ ነበር እየሸመተው። አንቺ ግን ባሰሽ። ኧረ ምን አርጊ ነው? ምን አረግሽኝ? ኧረ ካንቺ ጋር ያገናኘኝ ጌታ። ኧረ ጌታዬ እባክህ፣ ኧረ እባክህን፣ ኧረ ጭቅጭቅ መረረኝ፣ ኧረ መረረኝ፣ ኧረ መረረኝ፣ ኧረ ሰለቸሽ፣ ኧረ ሲባል እባክሽ ሰላም ያንቺ ቀን ተነግረሽ አሰኝ። ኧረ ያብዛው አንተ ነሽ። አንቺ አምሻት እንደ ዛሬ ቆንጆ ምግብ ሰርተሽ አታውቂ። የምር ሙያሽን ዛሬ ነው ያየሁልሽ። ግን እኮ በቤት ወጪ እኮ ትንሽ ብር ብትሰጠኝ ሁሌ ቆንጆ የሆነ ምግብ አዘጋጅልህ ነበር። አንቺ ትቀልጃለሽ አይደል? እልቅ ብር ካልሽ ላይ ቀር ትናንትና የሰጠሽን ብር አንጨልኝማ ያስፈልገኛል። እኔ የምልሽ 1000 ብርስ እንዴ? የቤት አስቤዛ ገዛሁበት። እየቀለድሽ ነው? ምን ያስቃል? የምሬን እኮ ነው። አንቺ ያምሻል እንዴ? እኔ እኮ አስቀምጪው ብዬ እንጂ አስቤዛ ግዢበት ብዬ አይደል የሰጠሁሽ። እቤት የለም ነበር ስታስቀምጥ እና ባይኖር ምን አገባኝ? አንቺ ያምሻል እንዴ? እንዴ ቆይ መቼ ነው ተነግረሽ መሰኝ? እኔ እኮ የነበር ማመጣው ላቢን ጠብ አድርጌ ነው። ናይ እኮ ትርፍ ብር መስሎኝ እኮ ነው። ይሄ የምትበለውን ምግብ እኮ ነው የገዛው። ትርፍ ብር ማለት እኔ ምን አገባኝ ስለዚህ ምግብ? እንዴ እቤት የለም ነበር። ምን እና ባይኖር ምን አገባኝ? አንቺ መቼ ነው የምትስተካከል? ቁጭ በይ። አይንሽን ምን ደሞ ልከለክኝ ነው? እኔ ሰራውትን እኮ ነው የምትበለው። እና ልከለክኝ መሆኑ ነው? አዎ ከለክልሃለሁ። ማለት አላበዛሁትም። አነሰብሻ። ያብዛው አንተ ነሽ። አንቺ ያምሻል። ቆንጆ ነው። ውጠፊሽ ተስባቡ ተፈስ ቅዱስ ተቀመጥ። በቃኝ። እኔሽ እንጂ መች በላሽ እንዴ? እኔ እየበላሁ ይደብረኛል እኮ። በሰማን እህል አላስተኛኝ እንዴ? ምን ሆነሽ ደግሞ? ምን ነካሽ? አምጣዎች እንኪ። የሆነ ነገር አይሰማህም? አይሰማኝም። ምንም አንድ አመመሽ ነው እንዴ? አርግዣለሁ። እየቀለድሽ ነው? አላቀለድኩም። አረግዝኩ አልሽ እኮ ብዬ ነው። እና ወለጅልኝ ስትላል ነበር እንዴ? እንዴ አንቺ ምን ኖሮ ነው እሺ የምታረግሽ? ደግሞ ወለጅልን ያልኩ እኮ ለቀልድብሽ ነው። የቀልድ ነው። መጀመሪያ ራስሽ ሳታግበይ ሳታድሪ ለልጁ ምን ልታበይ ነው ያረግሽ? ያኔ ወለጅልኝ አላልክም ነበር እንዴ? ያኔማ በዛ ጊዜ ነው። አሁን ከጊዜ ተቀየረ። በቃ ቀን ተቀን ይቀየራል። እና እኔ አሁን እኮ አርግዣለሁ ነው ያልኩ። እና እኔ ምን ላድርገው? እኔ እንጃ ምን እንደምታረጊው አላውቅም። ምን ሆነ ነው አንቺ መጀመሪያ ምግብህን ብላ። ምን አስበላሽ? እንደዚህ አይነት ነገር እየተናገርሽ አንቺ? የሚያስከፋ ነገር ነው እንዴ? እንዴት የማያስከፋ? ልጅ እኮ ነው። ልጅ ማለት እንዴ? እኔ ምን አለኝ እና አንቺ ልጅ እንትን የምትይ? መጀመሪያ ራስሽ ጠግበሽ ማደር አለብሽ እኮ። እንዴ ወለጅልኝ ብለኝ ነበር። እና ወለጅልኝ ብለሽ ያኔ ቀልዴን ነው አንቺ ነው። አይ ያው የተወሰነ ቤተሰብ ጋር ሰንብቼ መምጣት እፈልጋለሁ። ተቀመጥ። በመጀመሪያ ያው ተረጋጊ። ተቀመጥ። ወይ ተረጋጊ በመጀመሪያ። እንደዚህ አለቅጣብኝ ነው? አለቅጣብኝ ማለት ስትፈልጊ ሽንት ቤት መክተት ትችያለሽ። እኔ በቃ ልጅ አልፈልግም። እኔ ምን አለኝ? ቆይ መጀመሪያ ካልሆነ አስቀምጪው። የፈለከውን ካገኘ በኋላ ነው ትተኝ የምትሄድ? እሺ ቆይ አስቀምጪውና እንነጋገራለን። ምን እንነጋገር? መጀመሪያ አስቀምጪው። እኔ በቃ ልጅ አልፈልግም፣ አያስፈልገኝም። ምን ማለት ነው አያስፈልገኝም? በቃ እኔ ልጅ አልፈልግማ። እኔ ምን ላድርገው? የትኛውን ህይወት ኖሬው ነው ልጅ የሚያስፈልገኝ? ኧረ እባክህ
ቢያንስ 5 ደቂቃ ብቻ ጠብቀኝ። እሺ መጣሁ ወንድም አለ መጣሁ። አንቺ በቃ ሁልጊዜ ቡና ነው አይደል እንዴ? አሁን አይደል ያፈለውት ደግሞ የምን 1 ደቂቃ ነው? ዛሬ ከጓደኛዬ ጋር ልዝናና ብዬ ነው። ቢያንስ ወዲና አብሬያቸው ላሳለፈች። እኔስ እንዴ አንቺ ሁልጊዜ አብረን አይደለን ማለት? ሳምንት ሙሉ እኮ ስራ ነው። አንድ እረፍት ወር ነው እንዴ? ሁልጊዜ አብሬሽ አይደለም። አብሮ መኖርና ጊዜ መስጠት ይለያያል። ከአብሮ ከመኖር ውጭ ሌላ ምን ነገር አለ? ጊዜ ሰጥተህ ተቀመጥ። ቁጭ ብለን አውርተን እናውቃለን። ዘላለም አብሬሽ አርጎ ስለምን ጊዜ ነው የምትወሪ? አብሮ መኖርና ጊዜ መስጠት ይለያያል። ምኑ ነው የሚለያይ? ከጓደኞች በፊት ለኔ ልትሰጠኝ ይገባል ጊዜ። አንቺ ግን ቆይ እንዴት ነው የምታስብ? እንዴት አሰብኩ? በዚህ ምክንያት ከነዛ ጓደኞች ጋር ተቆራረጥኩኝ እና እኔስ እንዴት ልሆን? እና አሁን ከሱ ጋር ልጣላ? ከሱ ጋር ልለያይና እንደ ሴት ልጅ ሁልጊዜ አብየት አብሬሽ ልዋል? እሑድ ምን ችግር አለው ጊዜ ብትሰጠኝ? የኔም እኮ እሑድ ነው ትርፍ ሰዓቴ። እና እኔ እኮ በትርፍ ሰዓትህም ያልኩኝ የጠየቁ እንዴ ለምንድን ነው የምታጨናንቂኝ? ቢያንስ እስኪ ዛሬን አብሬው። እንዴ አንቺ ምንድን ነው? በቃ አትሄድም። አትሄድም ማለት ቁርስ ያዝ። እንሻምሻል እንዴ? አስታጥቢ በመጀመሪያ አስታጥቢ። እንዴ አንቺ ቆይ እንዴት ነው የምታስቢኝ? እንዴትም አላሰብኩም። እና ልቆራረጥሽ? ለእሑድ ቀን ጊዜ ትሰጠኛለህ ብዬ ሳስብ ልሄድ ነው ትለኛለህ? ያዝ በደንብ አድርገህ። አልይዝም። ያዝ። እናትሽ ቶሎ ቶሎ በይና እየጠበቀኝ ነው መሄድ እፈልጋለሁ። አንቺ ልቆራረጥልሽ? ከሰው ጋር አልወጣ አልግባ? ምን አልኩህ? አድምቂ። ጊዜ ስጠኝ ያልኩህ። አታቆላምጪ። ጊዜ ሁልጊዜ አብሬሽ እየኖርኩ ሁልጊዜ እሑድን ጠብቀሽ ቡና ነው። ሁልጊዜ እግሬን ጠብቀሽ ቡና ነው። እሑድ አይደል እናት? እና የኔም እኮ የምዝናናበት ትርፍ ሰዓት እሑድ ነው። ከኔና ከነሱ ማን ነው የሚበልጥ? ይኸውልሽ እንደዛ አይነት ጥያቄ አትጠይቂ። አንቺ ታንሻለሽ እነሱ ይበልጣሉ ያልኩሽ አይደለም። አንቺ ግን ቆይ እንዴት ነው የምታስቢው? ያምሻል ግን መጠጣት ትችያለሽ። አንተ ሳበዛውሽ ዝም አልኩ። ስለምን ሴት ወይ ተደወለልህ መሰል? አዎ ተደወለ። ውጭ አናግሬ ልምጣ። ወይኔ ጣፋጭ እንዴት ነህ ያለኝ? እኔ ጌታ አለሁልሽ። ኧረ ጆሮዬ ምንድን ነው የምታሰማኝ? የኔ ጣፋጭ ደህና ነህልኝ? አለሁ። እንዴት እንደናፈቅሽኝ። ወይኔ እንድታዝናናኝ ፈልጌ ነበር። ደስ ይለኛል። እኔ እኮ እንደውም ደብሮኝ አሁን ልደውልልህ ቅርስ ነው የደወልሽ እና አንገናኝም? ደስ ይለኛል እንጂ የት ላግኝሽ? ደስ ያለ ቦታ። እሺ በቃ እዛች ለምርናት ቦታ እንገናኝ። እሺ እጠብቅሃለሁ። እሺ እንዴት እንደናፈቅሽኝ። እሺ እኔ ጌታ። እሺ በቃ እስክመጣ ድረስ የምትፈልጊውን ነገር ማዘዝ ትችያለሽ። የምትፈልጊውን እዘዥ። ለኔ ለወጪ ሲጠይ ስለው ስራ የለም ያለው ሰውዬ የፈለግሽውን እዘዥ ይላል። በእኔ ላይ ሴት። እሺ መጣ የልቤ ንግስት ምን ልሆንልሽ? ሴትም አንቺ ነሽ። ያቺ እንደው ንዝናና ሲሏት አትዝናና፣ ወይ ለሷ አትሆን ወይ ለኔ አትሆን። ጭራሽ በኔ ላይ ሴት። ምን አሳጥቼው ነው አምላኬ ሆይ? ምን በድዬው ነው አምላኬ ሆይ? ለኔ እንዲህ ነው የሚገባኝ? ምን አሳጥቼው ነው በኔ ላይ ሴት ይደረብብኛል? ምን አይነት ባለጌ ስግብግብ ነሽ? ያክለው እግዚአብሔር ይስጥልን። አሜን። በሉ በቃ እኔ ልሂድላችሁ። ትንሽ ቆይ እንጂ ተጫወት። አዎ ልሂድ። ምን ቡናውንም ይሄን ጨረስኩኝ። ስለዚህ ብሄድ ይቻላል። እሺ ስትወጣ ደውልልኝ አንተ። እሺ እደውልልሃለሁ። እሺ አትጥፋሽ። ዋን ያዛት እንጂ ረሳኋት። በልሽ ቻው በቃ አትጥፋሽ። እቺ የጠባብ ቤት እኮ ግራ አጋባች። እንካ ቁረሳ። እንዴ እስካሁን የደብቀሽው ነው እንዴ? ረስቸው ነበረ። እሺ ልጁ ከመውጣቱ በምን ጊዜ ትዝ አለሽ? ትዝ አለኝ። በቃ ቁረሳው ይልቅን። አንቺ የምታደርጊውን ታውቂዋለሽ? በደንብ አድርጌ ነው የማውቀው። እያስተዋልሽ ነው የምታደርጊ? አዎ አስተውላለሁ። አንቺ ለሞተን የምትደብቂው እንዴ? ቡና ጠጥቶ ኬዳ አይበቃም እንዴ? ቡና ጠጥቶ? አዎ ቡና ጠጥቶ። አንቺ ወንድሜ እኮ ነው። እኔ ቤት ያልጠጣ
ያውቀዋል። የወንድ ሲበዛበት ነው። ኧረ እንዴት ነው የምትናገሪ? እንዴት ተናገርኩ እንዴ? እስከ ዛሬ አላውቅሽም ነበር? አታውቀኝም ማለት ነው። አንቺ ምን አይነት ስግብግብ ነሽ? ምን አይነት ባለጌ ስግብግብ ነሽ? ያልክ ነው